እስቲ አስቡት በማንነታችሁና በዩኒቨርሲቲ ዲግሪያችሁ መካከል አንዱን እንድትመርጡ ብትገደዱ ምን ታደርጋላችሁ? በትምህርት ጥናትና በፖለቲካል ሳይንስ ውስጥ አንድ ትልቅ እውነታ አለ። ትምህርት የማንኛውም ማህበረሰብ የፖለቲካ ተሳትፎና የዜግነት መብት መሰረት ነው። ሴቶች በተማሩ ቁጥር ድምጻቸውን የማሰማት በውሳኔ ሰጭነት የመሳተፍና መብቶቻቸውን የማስከበር አቅማቸው ይጎለብታል። ታዲያ የፖለቲካ ተሳትፎ መሰረት የሆነው የከፍተኛ ትምህርት እድል በሙስሊም ሴቶች በሚመርጡት የሃይማኖት አለባበስ ማለትም በሂጃብና በኒቃብ ምክንያት ፈተና ቢጋረጡበትስ? በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲና በተለያዩ የከፍተኛ ትምህርት ተቋማት ውስጥ የሂጃብና የኒቃብ አለባበስን በተመለከተ የሚነሱ የአስተዳደር ገደቦች የብዙዎቹን ትኩረት ስበዋል። በትምህርት ሚኒስቴር መመሪያዎችና በተቋማት ክልከላ ምክንያት ተማሪዎች ከክፍል እስከ መባረር እየደረሱ ነው። ዛሬ በዚህ ቻናላችን እነዚህ ተቃዋሚ መመሪያዎችን ከሀገሪቱ የበላይ ህግ ከህገ መንግስቱ ጋር እንዴት እንደሚጋጩና የሴቶችን የፖለቲካል ተሳትፎ እንዴት እንደሚያደናቅፉ እንመረምራለን። ይህ ጉዳይ የዜጎችን መብት የሚነካ በመሆኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዩን በቅርበት በመከታተል ትልቅ አስተዋጽኦ እያደረገ ይገኛል። ምክር ቤቱ ይፋዊ መግለጫዎችን ከመስጠት ባሻገር ከሚመለከታቸው ባለድርሻ አካላት ጋር ውይይቶችን በማድረግ በሂጃብና በኒቃብ ምክንያት የተማሪዎች መብት እንዳይጣስ ጥረት እያደረገ ነው። ምክር ቤቱ በግልጽ እንዳሳስበው መሰናክሎቹ ሙስሊም ሴቶች በነጻነት የመማር መብታቸውን የሚገፋና ተማሪዎችን ያለአግባብ የሚያገሉ ናቸው። ነገር ግን ከነዚህ ጥረቶች ባሻገር ክርክሩ ትልቅ የሆነ የህግ መሰረት አለው። ወደ ህጉ እንምጣ። የሀገራችን ህገ መንግስት አንቀጽ 27 ምን ይላል? ማንኛውም ሰው ሃይማኖቱን በይፋም ሆነ በግል የማንጸባረቅና የመተግበር ሙሉ መብት እንዳለው በግልጽ ያስቀምጣል። በተለይ በአንቀጽ 27 ንዑስ አንቀጽ 5 መሰረት ደግሞ ይህ መብት ሊገደብ የሚችለው በህግ ማለትም በፓርላማ በሚወጣ አዋጅ ብቻ ነው። ታዲያ ቅራኔው ምንድን ነው? የዩኒቨርሲቲዎች የሚጠቀሙባቸው ክልከላዎች የውስጥ መመሪያዎች ኢንስቲትዩሽናል ዳይሬክቲቭስ ወይም አስተዳደራዊ ሰርኩላሮች ናቸው። በህግ አስተምሮ አንድ የውስጥ መመሪያ የሀገሪቱን የበላይ ህግ ማለትም ህገ መንግስቱን ሊሽር ወይም ሊገድብ አይችልም። ይህ ትልቅ የህግ ፓራዶክስ ነው። እርግጥ ነው ተቋማቱ ደህንነትን ማረጋገጥና መታወቂያ መፈተሽ የሚሉ ምክንያቶችን ያነሳሉ። ነገር ግን ደህንነትን ለመጠበቅ ብቸኛው መንገድ ተማሪዎችን ማገድ ወይም ማግለል ነው። ለአንድ ችግር አማራጭ መፍትሄ ሳይፈልጉ ለምሳሌ በሴት የጸጥታ ሰራተኞች አማካይነት በተለየ ክፍል ውስጥ ማንነትን ማረጋገጥ እየተቻለ ጥብቅ እገዳዎችን መጣል ተማሪዎችን ከማንነትሽ ወይም ከትምህርትሽ የሚል አስገዳጅ ምርጫ ውስጥ ይከታቸዋል። ይህ ሂደት ደግሞ የሙስሊም ሴቶችን የወደፊት ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ተሳትፎ በቀጥታ ያዳክማል። ይህ ሲሆን የጸጥታ ህጉ ወደ ስልታዊ ማግለል ስትራክቸራል ባሪየር ይቀየራል ማለት ነው። መማርና ማንነት አብሮ የሚጓዙ እንጂ አንዱ ሌላውን የሚተካ መሆን የለባቸውም። ለመሆኑ እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሙስሊም ሴቶች በሂጃባቸውና በኒቃባቸው ምክንያት ከከፍተኛ ትምህርት መገደባቸው በሙስሊም ሴቶች የአመራር ሚና ላይ ምን ተጽዕኖ ያሳድራል? ሀሳባችሁን በኮሜንት አጋሩኝ። ይዘቱን ከወደዳችሁት ላይክ እና ሼር በማድረግ ድምጻችንን ለብዙዎች እናብዛ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።